ድንጋይ እንቅፋት ነው እንጂ ምንድነው? አይደለም። ይሄ የኔ ምልክት እንጂ እንቅፋት አይደለም። እንቅፋት ነው አልኩህ። ምልክት አይደለም፣ እንቅፋት ነው። ይሄ ለኔ ምልክት እንጂ እንቅፋት አይደለም። ምልክት ያስቀምጥ እንጂ እንግዲህ እየጠፋኝ ተቸገርኩ። ሰው በስተርጅና ያደገበት መንገድ ጠፍቶት ይቸገር። እንዴ ምን ነው አንቱ መንገድ ላይ ድንጋይ ማስቀምጠዋል? ለልጆች እኮ እንቅፋት ይሆንባቸዋል። ቤቴ እየጠፋኝ ተቸግሬ እኮ ነው። ለምልክት እንዲሆነኝ። ለምልክት? ይሄን ለምልክት ብለው ነው እዚህ ድንጋዩን ያስቀመጡት? ይሄን ሁሉ ድንጋይ? አዎ ጓድ፣ በስተርጅና ተቸገርኩ አቅጣጫዬን እየረሳሁ። ታዲያ ምልክት ማኖሬ ጥሩ ብልሃት ነው አይደል? ኧረ ምኑም ብልሃት ነው አንቱ። ይሄ ወደ ቤት ሐዘን ሊጠራ የሚችል የአደጋ ምልክት ነው እንጂ እኮ ለምን ጓዳይ ነኩ እንዴ? እያስቀመጡ ያሉት እኮ እንቅፋት ነው። ልጆችን ወደ ሞት የሚያንደረድር እንቅፋት ነው እኮ እያስቀመጡ ያሉት ድንጋይ። ሟርተኛ ምን አገባ? ሟርተኛ ማርስ ሆኖት ይሄን ድንጋይ እያስቀመጡት እኮ ሰው የሚመላለስበት እንደው ልጆች ሲወጡ ሲገቡ የሚጫወቱበት ቦታ ላይ እኮ ነው ድንጋይ እያስቀመጡት። ይሄ ድንጋይ ድንገት ቢጠልፋቸው እዚህ ቢወድቁ ሞቱም አይደል? ምን አስተውሎ አይዱምና ነው? አይ ማስተዋልንማ እርሶስ መች ታደሉ እኮ። እንዴት ቢያስተውሉ ኖሮ ይሄን እንቅፋት መንገድ ላይ ያስቀምጡ ነበር። አቅጣጫ ቢጠፋውት እንኳ ሰው ሞልቷል መንገድ ላይ። እዚህም ልጆች ሲጫወቱ የሚጫወቱትን መጠየቅ ይችላሉ። መቼም እርስዎን እዚህ ሰፈር ማያውቅ የለም። ይጠይቁ አይነግሮትም ነበር። የዚህ ዘመን ልጅ ምን ቁም ነገር አለውና አሳስተው ቢነግሩኝ ደግሞ ገደል ልግባ። እዚህ ዘመን ልጅ አቅጣጫውን አያሳስትም። የነገርነውን ነው የሚያሳየን። ከሰዓትም እኛው ነን ያሳትነው ማለት ነው። ትውልዱ ባልሰራው ነገር ሁሌም ሲወቀስ ይኖራል። መንገዱን ሄደበት እንጂ አልሰራውም። እንደው ምን አለ ከሰዓትም እኛው ነን ያሳትነው ብለን እኛው ጥፋታችን ብናምን። አንዳንዴ እኛ ሽማግሌዎች በልጆቻችን መመከር ሳይኖርብን አይቀርም። በልጅ መመከር? አዎ መመከር ይኖርብናል። የሚመክር ካገኘን እንመከራለን። ወይ ከት ራስዎን መተውት ነበር። አይነኩሉ ምን እያረጉ ነው? ይሄን እንቅፋቱን እያነሳው ነው። ይሄ የኔ ምልክት እንጂ እንቅፋት አይደለም። ይሄ ድንጋይ እንቅፋት ነው እንጂ ምንድነው? አይደለም። ምልክት እንቅፋት ነው አልኩህ። ምልክት አይደለም፣ እንቅፋት ነው። ይሄ ለኔ ምልክት እንጂ እንቅፋት አይደለም። እንቅፋት ነው። ይሄ ምልክት ነው። አስቀምጡ ብያለሁ። አስቀምጡ። ምን ተፈጥሮ ሰዎች አላችሁ ቢናት ምንድነው? ኧረ ምኑን ትልቅ ሆነ። ይሄው ምልክቴን እየወሰደብኝ ነው። የምን ምልክት? የቱን? ይሄው ይሄኛውን ድንጋዩን። አዎ ይሄን ወደ ቤቴ ስገባ ስለሚከብደኝ ለምልክት ይሆነኛል ብዬ አስቀመጥኩትን እያነሳብኝ ነው እንጂ ሰፈሩ በሙሉ የኔ ነው አለ እኮ። ኧረ እኔ አላልኩም። እንደው እንቅፋቶቹን ላንሳቸው ልክ አይደለም ያረከው አልኩኝ እንጂ የኔ ነው እሱ አላልኩም። እንዴ ይሄንን መሀል ላይ ያስቀመጡት እርሶ ኖት? አዎ እኔ ነኝ። ወደ ቤቴ ስገባ ስለሚከብደኝ ለምልክት እንዲሆነኝ ነው ያስቀመጥኩት። እንዴ ያንን ሁሉ እርሶ ኖት ያስቀመጡት ማለት ነው? አዎን እኔ ነኝ። መንገድ እንዳይጠፋኝ ወደ ቤቴ ስገባ እንዳይስተኝ ብዬ ነው ምልክት እያደረግኩ የመጣሁት። እንዴ ይሄን ሁሉ ድንጋይ? ይሄ እኮ መኪናም ያደናቅፋል። ይሄ እኮ ህገወጥነት እኮ ነው። እንዴት እንደዚህ ያደርጋሉ? ትልቅ ሰው አይደሉ እንዴ እርሶ? ምኑ ነው ህገወጥነት? ተወልጄ ያደግኩበት እትብት የተቀበረበት እዚሁ ያረጀሁበት ሰፈር ነው። በገዛ ሰፈሬ በገዛ አውራ ጎዳናዬ ደግሞ ምልክት ማድረግ መብቴ ነው። መብቶትማ አይደለም። ይሄ ሰፈር አውራ ጎዳና ልጆች የሚወጡበት የሚገቡበት መኪና የሚያልፍበት ነው። ይሄ መብቶት አይደለም። እና ልጄ መንግስት ምልክት አያቆምልኝ። በገዛ ሰፈሬ ምልክት አታርግ ነው የምትለኝ?
አይ እንደሱ አይደለም። ይኸውልዎት ሰው መጠየቅ ይችላሉ። መንገድ ከሆነ የሚጠፋቦት ሰው መጠየቅ ይችላሉ። አይነኩሉ የሚያጨቃጭቃችሁ ጉዳይ ከነበረ መፍትሄ ያለው እርሶ ሂዱ፣ ችግር የለውም። ምን ያስተካክሏል? ሂዱ እርሶ። እሺ እኔ ልጅ እንደው እዚሁ ላይ ፍርድ ከሰጠህማ መልካም ነው። እውነትን በቦታዋ መግለጽ ከቻልክ ጥሩ ነው። ፍርድ ከሰጠህ ጥሩ አድርገሃል። እሺ አመሰግናለሁ። ያክብረህ። ሰላም ግቡ። አይነኩሉ አሁን እርሶ ይሄን የጣሉትን ድንጋይ እያንዳንዱን እየለቀሙ ያንሱ፣ አለበለዛ ጣቢያ ህግ ቦታ ነው ይዞት የሚሄድ። የኔ ልጅ ራሽ እኔ ነኝ የማነሳው? አዎ ሌላ ቦታ ከምንሄድ ጉዳዩን እዚሁ እንጨርስ። ልጅ ቢያንስ አባት አሉ ሌላውስ ይቅር ምን አለ አንተ ብታነሳል። አይ እኔማ አላነሳለሁትም። የሚያስቀምጡበት ጉልበት ካሎት የሚያነሱበት አያጡ። መጥፎ ባደረጉበት ጉልበት መልካም ነገር ይስሩበት። በሉ አንሱ። አይ ትውልድ አንቱ ብሎ አክብሮ ያዋርደኝ። አየተረገመት ትውልዱ ስርዓት አለ የሚመራበት። ቀርጸን የሰጠነው ግን እኛ ነው። ጥምቀት ደስታ ብቻ ነው ማናለ በሐዘኑም ያጀባል። የክት ያላጠለቀ በእንባው የተጠመቀ አለ ያልሆነለት አምሮ ያልደመቀ እንኳን አደረሰው ቆሞ ማየትንስ ስንታል የተነሳው። በቁዘማ የተከተለ ዝም ያለ ያልዘመረ ያላለል ያቃተው ምን እንደሚል ሲያዛጋ የሚውል ሲታዘብ የሚውል አለ እንኳን አደረሰው። ይህን በማየቱ ያመስግን ይሄ ሰው። የደስታ ምንጩን ያላወቀው ሆታና ለልታ ያልደነቀው እንደው እስኪ ልሂድ ከሰው ጋር አልንጎድ ብሎ የመጣ አለ። ይዞ የሚሄደው ግን አንድ ነገር አለ። እንዲህ ያለውም ሰው ይድናል ማን ያውቃል። ሲጸልዩ ማየት ከኃጢአት ያርቃል። ቢሞክር ምንም ያልሆነለት አለ አንድ ምስኪን ሰው ያላስገባ ስለት ይቅር በለኝ የሚል የሚጠመቅ በእንባው በማለት ታቦቱን ያስገባው። እንኳን አደረሰው እንኳን ደረሰለት። ይህንንስ ማድረግ ስንታል ያልሆነለት። ስሚኝ ጥግጥጉን የሄድሽው አልማዝ ድሪ ሽንሽን ያላረግሽው ለጥምቀት ውብ ኩታ ሸማ ያለበሽው አትፍሪ ይልቅስ አትሸማቀቂ። ይልቅ ወደ አምላክሽ ቀና ብለሽ ሳቂ። ደስ ይበልሽ አንቺም ፈገግ በይ እንደኔ። ነጭ አለመልበሱ አይደለም ኩነኔ። ነይ አብረን እንስገድ አይከለከልም የጸበሉ መንገድ። ዝም ብለሽ ነው እንጂ ያምርብሻል እኮ ኤሎሄ ስትዩ ስትቆሚ ላምልኮ